ባለፉት እንግዲህ 60 ዓመታት አይኔን አይቼበታለሁ። ደጋግሜ የምለው ነገር አለ። ሚስቴ ቆንጆ ነች። ቆንጆነቷን መርጬ ነው ያገባኋት። አገሬን ከእስከ አውቀዋለሁ። ማላቀው የኢትዮጵያ ምድር የለም። አፍሪካ ውስጥም አልጄሪያን፣ ዚምባብዌን፣ ቦትስዋናን፣ ሩዋንዳን አይቻለሁ። ከዛ ፈረንሳይም አይቻለሁ፣ ቤልጅየምም አይቻለሁ፣ ስዊዘርላንድን አይቻለሁ። እንግዲህ አይኔም ደህና ሆኖ ወደ ጅምሩ ላይ አሜሪካን አይቻለሁ። ዲሲ፣ ኒውዮርክን፣ ቦልቲሞር፣ ቨርጂኒያ፣ ሜሪላንድ፣ ቺካጎ፣ ሳውዝ ዳኮታ እነኝህን አይቻለሁ። ኒው ጀርሲን አውቀዋለሁ። ስለዚህ ለወሬ ያህል ለጉራ ያህል አይቻለሁ። ከውጭም እንደ ልብ አንብበሃል። የምችለውን ያህል አንብቤያለሁ። ልጆቼን አውቃቸዋለሁ መልካቸው። ስለዚህ አሁንን የሚቆጨኝ ነገር ቢኖር ሞር መጽሐፍ ማንበብ የማልችልበት ደረጃ ላይ መሆኔ። መጽሐፍ ቅዱስን በኋላ ስረጋጋ አነበዋለሁ። ረጋ ብዬ በተመስጦ አነበዋለሁ ያልኩትን መጽሐፍ ቅዱስ በተመስጦ እንዳላነበው መሆን እንደዛ ሁሌ ታስብ ነበር? አድርግ ነበር። ስትረጋጋ አደርጋለሁ፣ አነበዋለሁ እል ነበር። እሱም በእንትን አግኝቻለሁ፣ በኦዲዮ አግኝቻለሁ፣ አዳምጣለሁ። እና ይሄ ነው። እና አዳዲስ የሚወጡ መጽሐፍትን ማንበብ አለመቻሌ ካልሆነ በስተቀር ምንም የሚቆጨኝ ነገር የለም።